ሰላም ጤና ይስጥልን ውድና የተከበራችሁ የኢትዮ ኒውስ ቤተሰቦች እጅግ አሳዛኝና ልብ የሚሰብር ዜና ከወደ ወሎ ተሰምቷል። በሰሜን ወሎ ዞን ሀብሩ ወረዳ ሶዶማ ድሬ ሮቅ አካባቢ በሚገኝ ቀስማጎጥ ቀበሌ 23 ትናንት በደረሰ ድንገተኛ የእሳት አደጋ ከ50 ያላነሱ የአርሶ አደር መኖሪያ ቤቶች ሙሉ በሙሉ መውደማቸው ተገለጸ። የእሳቱ መነሻ መንስኤ እስካሁን በውል አልታወቀም። እነዚህ ተጎጂ ወገኖች ሀገር በፈለገቻቸው ጊዜ ሁሉ ግንባር ቀደም ሆነው የጸኑና ባለውለታ መሆናቸው የተገለጸ ሲሆን በአደጋው ሳቢያ ክፉኛ ለተጎዱ ወገኖች በአስቸኳይ መልሶ ለማቋቋም ይቻል ዘንድ መላው ማህበረሰብና የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉ ጥሪ እናቀርባለን።